13 ዴይ ፑሻፕ ቻሌንጅ ሰውነቴን እንድትቀየረው እናንተም የሚማረክ ትችላላችሁ። ሰላም ዮኒ ይባላል። 13 ዴይ ፑሻፕ ቻሌንጃችን ዛሬ ዴይ 9 ላይ ደርሰናል። የዛሬ ፑሻፕን እንቀጥላለን። ሌትስ ጎ። ፑሻፕ የመጀመሪያ ቀን በጣም አስቸጋሪ ነበረ። ነገር ግን ቀን በቀን በሰራ ቁጥር ሰውነቴ ላይ በጣም ብዙ ለውጥ እያየሁ ነበርና በጣም ስሙት ነው የነበረ። እንዳልኳችሁ ነው ያው የጀመርኩት ከዜሮ ነው። ስለዚህ ሁላችሁም መጀመር ትችላላችሁ ማለት ያው አሪፍ የሰውነት ቅርጽ እንዲኖረው ጥላው እንዳለው ያላስብም። ስለዚህ ሁላችንም ይሄን ቻሌንጅ በመስራት ለሰውነታችን አሪፍ ቅርጽ መስጠት እንችላለን ማለት ነው። ያው እንግዲህ እንደምታዩት 50 ፑሻፑን ዛሬ በአንድ ዙር መስራት ችያለሁኝ። ከዛ በላይ ግን በጣም ያናደደኝ ምን ታውቃላችሁ? ኖርማል ፑሻፕ ሰርቼ ነበርና ስልኬ ሞልቷል፣ አልቀረጽኩትም። እግዚአብሔርን በጣም የሚደብረው ማለት ነው። እና ያው አሁን ደግሞ ዋይድ ፑሻፕ እንሰራለን። ዋይድ ፑሻፑን 50ውን በአንድ ጊዜ እንሰራለን። ይሄንን ቢሆን መሀል ላይ አቋርጬው ነበረ። ያቋረጥኩት ግን ስልኬ ስቶሬጅ ፉል ብሎ የነበረ ይሄን አይቼዋለሁ። ያኛውን ግን አሁን ነው እግዚአብሔር ወደ ቤት ገብቼ ኤዲት እያደረኩት ነው ያየሁት ማለት ነው። በጣም የሚያስጠላ ነገር ነበር። እግዚአብሔር በጣም ነው የሚያናድደው። በጣም ነው የሚያናድደው። እሺ በጣም የደበረኝ ማለት ነው። ኤኒዌይስ በቃ የዛሬው ቻሌንጃችን ይሄን ይመስል ነበረ። ሁላችሁም ቻሌንጁን እንድትቀላቀሉ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እጠይቃለሁኝ። ያው እንግዲህ የሚጨመር ነገር ካለ አስተያየት በኮሜንት እንድትነግሩኝ እፈልጋለሁኝ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እጠይቃለሁኝ። ቴንኪዩ ባይ። አመሰግናለሁ። የምር ግን ማለት ነው ይሄንን ፑሻፕ ሰርታችሁ ሰውነታችሁ ላይ ለውጥ ካላያችሁ እኔ የፈለጋችሁት ነገር መቀጣለሁ። እሺ አይ ስዌር ቱ ጋድ